እውነተኛ ጓደኛ ከየት ይገኛል? ዛሬ በዚህ ሰዓት የስንት ሰው ቤተሰብ የማይወጣው የሐሳብ ባህር ውስጥ ነው። ብዙዎቻችን ተስፋና ዓላማ አድርገነው የነበረ እቅድ ተስፋና ብርታት እንዳልሆነን ስራችን፣ ቤተሰባችን፣ ትምህርትና ማንነታችን መሃል መንገድ ፈተና ውስጥ ገብቶ በሐሳብ እየዳከርን ነው። ውድ ፍቅር ቤተሰቦች ተስፋ ያደረግናቸው ሰዎች ሲርቁን፣ እምነት የጣልንበት ሰው በአስቸጋሪ ሰዓት ሲከዳን፣ ኑሯችን በማጣት ሲፈተን፣ ጓደኝነታችን በማግኘት መልኩን ሲቀይር፣ የፍርሃት ስሜት ደጋግሞ ሲሰማን፣ የማከናወን አቅማችን ሲከዳን፣ ድጋሚ ሰው የመቅረብ አቅም ስናጣ፣ አብሮን ያለ እምነቱን ሲያጣ፣ ከርቶ ንቆ ሄደን ዛሬም ሲናፍቀን ምን ልናደርግ ይገባል? በሰው ተስፋ ልንቆርጥ? ይህን አስቸጋሪ ሰዓት ሊሻገር የሚገባው እምነታችን፣ ቤተሰብና ጓደኝነት እንዲሁም ማንነታችን ነው። እስቲ ዛሬ ስለ እውነተኛ ጓደኝነት እንናገር። ይህም የእህት ወንድም ጓደኝነት ወይም የተቃራኒ ጾታ ጓደኝነትን ይመለከታል። ውድ ፍቅር ቤተሰቦች ብዙ አማራጭ ያላችሁ የፍቅር ቻናል ለመስማት ስለመጣችሁ ምስጋና ይከልብ ነው። የእናንተንም እስቲ በላይክ ግለጹልኝ። ማንም ሰው መልካሙን ይመኛል። የወደድነው ያፈቀርነው የምናውቀው ሰው ስለኛ ሲያስብ፣ በችግራችን በደስታችን አለው ሲለን ደስ ይለናል። ምስጢር ብለን ያካፈልነው የነገርነው ሲጠበቅልን፣ ሰሚ ስናገኝ ስንተነፈስ ደስ ይለናል። እረፍት እናገኛለን፣ ቀለል ይለናል። የሚንከባከበን ሰው ስናገኝ እጅጉን ደስ ይለናል። ውስጣችን በደስታ ጮቤ ይዘላል፣ ኢጓችን በደስታ ታምቡር ይመታል፣ የተፈላጊነት ስሜት ይሰማናል። እንዲህ ከሚናፍቀን ሰው መለየት አንፈልግም። ሁሌም ይናፍቀናል። የእድሜ ልክ ጓደኛ፣ ትዳር፣ ጎረቤት፣ ዘመድ መሆን እንፈልጋለን። የቀረብነው ጓደኛችን ጠንካራ ጎናችንን ከኛ ይበልጥ ያውቀዋል፣ ይነግረናል። ድክመትም ሲኖር በቀጥታ ይሄ አያምርብሽም፣ ባታደርጊው ደስ ይለኛል ይለናል። ለሰው አሳልፎ አይሰጠንም፣ አይቦጭቀንም፣ እንመካበታለን። አንዳንድ ሰዎች በቀላሉ ጓደኝነትን ይመሰርታሉ፣ ጠብቀውም ይቆያሉ። ሌሎቻችን ደግሞ ሰው ለመቅረብ ጊዜ ይወስድብናል። የቀረቡን እንኳን ለምን እንደራቁን ግራ ገብቶናለን። ምናልባትም በሌሎች ለመፍረድ ፈጥነን የራሳችንን ድርጊት ስንግተንም ይሆናል። የሰዎችን ባህሪ ድርጊት መለወጥ ግን ይቻለናል? ውድ ፍቅር ቤተሰቦች ይልቅ ይህን ጠቃሚ ምክር እንተግብር። ጥሩ ጓደኛ ከመጠበቅ አንቺ ጥሩ ጓደኛ ሁኚ። ከጥሩ ጓደኛ የሚጠበቁ 3 ዋና ዋና ባህሪያትን ላስታውሳችሁ። የምትስማሙበት ከሆነ ወይም ያስቀረውትን ከስር አስተያየት ላይ ጻፉልን። 1. ጥሩ ጓደኛ አቋም አላት። እምነት የሚጣልብሽ ሰው ሁኚ። እምነት እንዲጣልብሽ የምታስቢው ከምትናገሪው መጋጨት የለበትም። አቋምሽን ፊት ለፊት መግለጽ ይጠበቅብሻል። ጓደኛሽ አጠገብሽም ትሁን በርቀት አቋምሽ አቋም ነው፣ እምነትሽ እምነት ነው። አያወላዳም፣ ጽኑ ነው። ቃልሽም ቃል ነው። አደርጋለሁ ካልሽ ቃል እምነትሽ ዳ ነው። ምስጢሯ ምስጢርሽ ነው። በምንም አጋጣሚ አሳልፈሽ አትሰጫትም። ሌሎች ሳይሞት ዝም ብለሽ አትሰሚም። ጓደኛሽ በራሷ መቆም ባልቻለች ሰዓት ድጋፍና ብርታት ምትሆኚ እንጂ መሰላሉን ምታነሽ አትሆኚ። እስቲ ላፍታ ጓደኛሽ ዛሬ ያለችበትን ሁኔታ አስቢና አቋምሽን ፈትሽ። ላለፉት ዓመታት ጓደኛሽን አምተሻል? ደከም ባለች ሰዓት ሸርተት ብለሻል? ሰዎች በብሔር በሃይማኖት ሲያገሏት አብረሻት ዘልቀሻል? መንጋውን ትተሽ በራስሽ ቆመሻል? ቤተሰብ ሁሉ ሲያደምባት አለሁልሽ ብለሻታል? ጓደኛሽ ስራ ሲፈታ አይዞህ ይህን ጊዜ እናልፈዋለን ብለሽዋል? የሚሰማሽን እውነቱን ተናግረሻል? አትዋሽ። ለሰው ለመታመን ከማሰብሽ በፊት ለራስሽ ታማኝ ሁኚ። ስለዚህ ጥሩ ጓደኛ ለመሆን የመጀመሪያው አቋም ይኖርሽ። 2. ጥሩ ጓደኛ ለመሆን ከወሰንሽ ጓደኛሽ የምትወደውን፣ የሚያስደስታትን፣ የማይመቻትን ለይተሽ ማወቅ ይኖርብሻል። ለዚህ ዋናው ቁልፍ ትኩረትሽን ከራስሽ ወይም ኢጎሽ ዙር በማድረግና ስለ ጓደኛሽ ማሰብ ነው። ባልንጀራን እንደ ራስህ ውደድ የሚለው መቼም ምትክ የሌለው ጊዜ የማይሽረው የሃይማኖትም የዓለም መልእክት ነው። ለጓደኛሽ አዛኝ ልብ ይኖርሽ። ጓደኛሽ ነች እንጂ ያንቺን አቋም ሁሌ መደገፍ የለባትም። አንቺም እንዲሁ ካንቺ ቢለይም አቋሟን ልታከብር ይገባል። ለጥሩ ጓደኝነት ጥንካሬ ከውስጥ የሚሰማንን ስሜት ልምድ ማካፈልን ያካትታል። ይህም ጓደኝነታችሁን ያጠነክረዋል።
በውስጧ የተቀበረ ሐዘን ስታወራም የልብሽን ጆሮ ሰጥተሻት ልትሰሚ ይገባል። ብዙ ሰሚ አጥተው የሚብሰለሰሉ ስሜቶች በሁላችንም አሉና ጓደኛሽን የሚያደምጥ የማይፈርድ ልብ ይኖርሽ። ሊነግሩት የሚያኮራ ታሪክ ገጠመኝ ባይሆን እንኳን ጆሮሽን አውሻትና ጥሩ ጓደኛ ሁኚ። ዓለም አሸናፊዎችንና ያለውን የተሳካለትን ሲያሳድድ ያንቺ ልብ ግን ሊወድቁ የዳዱትን ብርታት ሰጥቶ ከወደቁበት ያንሳ። ለጥሩ ጓደኝነት ጥንካሬ ከውስጥ የሚሰማንን ስሜት ልምድ ማካፈልን ያካትታል። ይህም ጓደኝነታችሁን ያጠነክራል። በውስጧ የተቀበረ ሐዘን ስታወራም የልብሽን ጆሮ ልትሰጫት ይገባል። ብዙ ሰሚ አጥተው የሚብሰለሰሉ ስሜቶች በሁላችንም አሉና ጓደኛሽን የሚያደምጥ የማይፈርድ ልብ ይኖርሽ። ሊነግሩት የማያኮራ ታሪክ ገጠመኝ ቢሆን እንኳን ጆሮሽን አውሻትና ጥሩ ጓደኛ ሁኚ። ዓለም አሸናፊዎችንና ያለውን የተሳካለትን ሲያሳድድ ያንቺ ልብ ግን ሊወድቁ የዳዱትን ብርታት ሰጥቶ ከወደቁበት ያንሳ። ስለዚህ ጥሩ ጓደኛ አቋም አላት፣ ጥሩ ጓደኛ ትንከባከባለች። ሶስተኛውና የመጨረሻው ጥሩ ጓደኛ ለመሆን በራስ መተማመንሽን አዳብሪ። ደስተኛ ሁኚ። የህይወት አስደሳች ገጠመኞች ዛሬውኑ ኑሪ። ያንቺ ደስታ ለጓደኛሽ የሚጋባልና። ስለዚህ ጥሩ ጓደኛ ለምን አላገኘውም? ችግሩ ከኔ ወይስ ከነሱ እያልሽ አትብሰልሰይ። ታማኝ ሰው ጠፋ አትበይ። አንቺ ለሌሎች እህት ወንድምነትም ይሁን ለተቃራኒ ጾታ ጥሩ ግንኙነት እንዲኖርሽ በቅድሚያ ጥሩ ጓደኛ ሁኚ። እምነት የሚጣልብሽ ሁኚ። ለሌሎች ፍቅርን በመስጠት መልካምን በማድረግ ተደሰች። እንዲሁም በራስሽ ደስተኛና በራሷ የምትተማመኝ ሁኚ። በራስሽ ቁሚ። አንተም እንዲሁ ከራስ ወዳድነት ወጥተ ለሌሎች ጥሩ ጓደኛ ሁን። ውድ ፍቅር ቤተሰቦች ይህን በመስማት ብቻ ለውጥ ማምጣት አይቻልም። እስቲ ፖስቱን ለሌሎች እናካፍልና ለሌሎች ጥሩ ጓደኛ ለመሆን እንነሳ። ቂም ያዝን ካለን ከልባችን ያለፈውን ታሪክ በይቅርታ እንስካ። በይቅርታና በራስ መተማመን ዙሪያ የተወያየነውን ፖስት ሊንክ ከስራ አስቀምጣለሁ። እዚህ ድረስ ስለሰማችሁ አንድ ወሳኝ ነጥብ ልጨምርላችሁ። ቦነስ ሁሉም ሰው የጥሩ ጓደኝነትን ዋጋ ይረዳል ብላችሁ አትጠብቁ። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ። መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝ። ዋ ጥፋቴ እገሌን ወራጅ ባልያስኩ ኖሮን እመኛለሁ እንዳንል ነገር። በእናንተ አስተያየት ጥሩ ጓደኛ እንዲሁም ፍቅረኛ ለመመስረት እንቅፋት የሆነ የሚመስላችሁ ምንድን ነው? ትዝብታችሁን ወይም ገጠመኛችሁን እስቲ ጻፉልን። በቀጣዩ ፖስት እስክንገናኝ ሼር፣ ላይክ እና ኮሜንት በማድረግ እስቲ ደስ አሰኙን። ለሌሎች በማድረግ ፍቅር ይገለጻል አልተባባልንም? እስቲ ላይክ ሼር። ለፍቅር ቻናል አዲስ የሆናችሁ ያው ታውቁታላችሁ፣ በአዲስ መልክ የምንፖስተው ቶሎ እንዲደርሳችሁ የፍቅር ቤተሰብ እንሆን። ውድ የፍቅር ቤተሰቦች በትዕግስት ስለጠበቃችሁን ምስጋና ከልብ ይድረስ። ቀጣይ ፖስት በቅርብ ይቀርባል። ይህን አስቸጋሪ ሰዓት በፍቅር እንለፍ። ሌሎች እንዲያደርጉልን እንፈልገውን እኛም ለሌሎች እንዲሆን እናድርግ። እንዲያፈቅሩን የምንፈልግ ሌሎችን እናፍቅር። ጥሩ ጓደኛ ምንመኝ ለሌሎች ጥሩ ጓደኛ እንሆን። ላፍ ፍቅር ላፍ